ሰላም ውድ ቻናላችን ቤተሰቦች እንዴት አላችሁ? እንግዲህ ዩቲዩብ በ2027 ዓመተ ምህረት እንደ ፈረንጆቹ አቆጣጠር ማለት ነው ተገብረዋለሁ ያለውን አዲሱን ህግ እንግዲህ እያወጣ ይገኛል። በዚህም ዓለም አቀፍ ታዋቂ የዩቲዩብ ቻናል የሚሰሩ ታዋቂ ዩቲዩበሮች እንግዲህ በዚህ ላይ ቪዲዮ እየሰሩበት ይገኛሉ ማለት ነው። ይህም እንግዲህ ለጀማሪዎች እጅግ አስደንጋጭ ሆኗል ማለት ነው። ከዚህ በፊት ሞኔታይዝ ለሆኑት ደግሞ ያው ምንም የሚያስደንቅ ነገር የለም ማለት ነው። በዚህም እንግዲህ እጥፍ ጭማሪ አድርጓል ማለት ነው። ሁላችሁም እንደምታውቁት ከዚህ በፊት እንግዲህ ዋነኛው ሪኳየርመንት ዋች ሀወር ነበር። ይህም እንግዲህ 4000 ሰዓት በ12 ወር ውስጥ አንድ ዩቲዩበር ይጠበቅበታል ማለት ነው። ሞኔታይዝ ለመደረግ 4000 ሰዓት ይጠበቅበት ነበር ማለት ነው ከዚህ በፊት። አሁን ግን በ12 ወራት ውስጥ ወይም በአንድ አመት ውስጥ 8000 ሰዓት ይጠበቅበታል ማለት ነው ሞኔታይዝ ለመደረግ ማለት ነው። በተመሳሳይም እንግዲህ በሾርት ቪዲዮ ከዚህ በፊት እንግዲህ 10 ሚሊዮን ቪው ያለው በ90 ቀናት ውስጥ 10 ሚሊዮን ቪው ያገኘ ዩቲዩበር ሞኔታይዝ መደረግ ይችል ነበር። አሁን ግን በአዲሱ ህግ ማለት ነው ወደ 20 ሚሊዮን ከፍ አድርጎታል ማለት ነው። ይህም እንግዲህ ይህን ለማሟላት በጣም ከባድ ይሆናል ማለት ነው። በ90 ቀናት ውስጥ 20 ሚሊዮን ቪው ማግኘት በተለይም በእኛ በኢትዮጵያ በጣም ፈታኝ ይሆናል ማለት ነው። ስለዚህ ይህ ለጀማሪዎች ነው ፈታኝ ሊሆን የሚችለው። ከዚህ በፊት ሞኔታይዝ ለሆኑ ሰዎች ግን ምንም የሚያስደንቅ ነገር የለም ማለት ነው። ስለዚህም አዲሱ የዩቲዩብ አፕዴት ይህን ይመስላል ማለት ነው። በ90 ቀናት ውስጥ በሾርት ቪዲዮ ሞኔታይዝ ለመደረግ 20 ሚሊዮን ቪው ያስፈልጋል ማለት ነው። እንዲሁም ዋቺንግ ታይም ወይም ዋቺንግ አወር ደግሞ በሎንግ ቪዲዮ ማለት ነው ወደ 8000 ከፍ አድርጎታል ማለት ነው 4000 የነበረውን። እነዚህ ሁለት ሪኳየርመንቶች አፕዴት ሆነዋል ማለት ነው። ይህም በቀጣዩ 2027 በአዲሱ የፈረንጅ ዓመት እንደሚተገበር እንግዲህ ዩቲዩብ ኦፊሻሊ አናውንስ አድርጓል ማለት ነው። ስለዚህም ለጀማሪዎች እንግዲህ ይህን በፍጥነት ቻናላቸውን ለማሳደግ የተሻለ ቪውም ለማግኘት እነዚህን አማራጮች መጠቀም ግድ ይላል ማለት ነው። ብዙ ሰብስክራይበር ለማግኘት ከሚረዱ መንገዶች ውስጥ አንዱ እንግዲህ ሾርት ቪዲዮ መልቀቅ ማለት ነው። በሳምንት ቢያንስ እስከ 7 ቪዲዮ አጫጭር ቪዲዮዎች በቀን አንድ ማለት ነው መልቀቅ ይጠበቅባቸዋል ማለት ነው። ይህም የሰብስክራይበሩን ቁጥር ከፍ እንዲያደርገውና ቪውም እንዲኖረው የተሻለ እድልና አማራጭ ይፈጥራል ማለት ነው። ሌላው ደግሞ እንግዲህ ኦዲየንስን ሁክ ማድረግ የሚለው ነው ማለት ነው። ይህም የመጀመሪያዎቹ 30 ሰከንድ ውስጥ ያሉት ነገሮች እንግዲህ በቪዲዮአችሁ ውስጥ ዋናውን ይዘት ቀንጨብ አድርጋችሁ ፊት ላይ የምታስቀምጡት ይህ ሁክ ይባላል። ይህን ከተጠቀማችሁ ኦዲየንሱ በቀላሉ ቪዲዮአችሁን ስኪፕ አያደርገውም ማለት ነው ወይም አያሳልፈውም ማለት ነው። በዚህም ቪዲዮአችሁን እስከ መጨረሻ የማየት እድል ይኖረዋል፣ ሰብስክራይብም የማድረግ እድል ይኖረዋል ማለት ነው ቪዲዮአችሁ። ስለዚህም ሁክ ተጠቀሙ ማለት ነው። ሌላው የምናየው ኒቻችሁን ስትመርጡ እንግዲህ አንድ ወጥ ማድረግ ይጠበቅባችኋል ማለት ነው። ኢንተርቴንመንት ወይም መዝናኛ ከሆነ መዝናኛ ነገሮችን ብቻ መልቀቅ፣ ዜና ከሆነ እንግዲህ ዜና ብቻ መልቀቅ፣ እንዲሁም ቪሎግ ቪዲዮ ወይም የጉዞ ቪዲዮ ከሆነ እንደዚህ አይነት ቪዲዮ ብቻ መልቀቅ ነው የሚጠበቅባችሁ። የዜና ቻናል ከፍታችሁ ኢንተርቴንመንት ብትለቁ እንግዲህ ይህ ኦዲየንሱ ግራ ይጋባል። ዩቲዩብም ራሱ ለማን ማድረስ እንደሚገባው ግራ ስለሚጋባ በቀላሉ ቪውም አይኖረውም፣ እንዲሁም ደግሞ ሰብስክራይበርም አይኖረው፣ ዋች አወርም አይኖረውም ማለት ነው። ስለዚህ ምን ማድረግ አለባችሁ ማለት ነው? ወጥ የሆነ ኒች ወይም ኮንተንት መምረጥ ግድ ይላችኋል ማለት ነው። ሌላው እንግዲህ በጣም ዋናውና አስፈላጊው ነገር ተምኔል ሲደመር ታይትል ማለት ነው። ዩቲዩባችሁ ላይ ማንኛውም ሰው ክሊክ አድርጎ ወይም ተጭኖ ሊያየው የሚገባ ተምኔል መስራት አለባችሁ ማለት ነው። እንዲሁም ኦዲየንስን ሊስብ የሚችል ታይትል መስጠት አለባችሁ ማለት ነው። ከዚህ ጋር በተያያዘ ሃሽታግ አጠቃቀምንም እንግዲህ ማስተካከል አለባችሁ ማለት ነው። ሃሽታግ ስለተባለ ሁሉንም አይነት ሃሽታግ መደርደር አይደለም። ቢያንስ 3 ሃሽታግ በቂ ነው ማለት ነው። ቪዲዮአችሁን ሊገልጽ የሚችል ሃሽታግ 3 ከሰጣችሁት በቂ ነው በጣም። ስለዚህ ዩቲዩብ ለማን ማድረስ እንደሚገባው በቀላሉ ይረዳችኋል ማለት ነው። ስለዚህ ሃሽታግ አጠቃቀማችሁን ማስተካከል ነው። ብዙ ሃሽታግ መደርደር ሳይሆን 3 ሃሽታጎች ተጠቅማችሁ ቪዲዮአችሁን በትክክል መግለጽ አለባችሁ ማለት ነው። ስለዚህ ሃሽታግ ተምኔልና ታይትል ወሳኝነት አለው ማለት ነው። ሌላው ሎንግ ቪዲዮ በሳምንት ቢያንስ 2 መልቀቅ አለባችሁ ማለት ነው። ከ8 ደቂቃ እስከ 30 ደቂቃ የሚደርስ ረጅም ቪዲዮ መልቀቅ ይጠበቅባችኋል ማለት ነው።
ይህም እንግዲህ ቪዲዮአችሁን ደካማ የሚሆነውን ሰዓት ወደ ጠንካራነት ይቀይረዋል ማለት ነው። ብዙ ዋች ሀወር እንዲኖረው ያገለግላል ማለት ነው። ስለዚህ ሎንግ ቪዲዮ መልቀቅ ዋች ሀወራችሁን በአጭር ጊዜ ውስጥ ብዙ ሰዓት እንዲኖረው ወሳኝነት አለው ማለት ነው። ምን ሎንግ ቪዲዮ መልቀቅ ማለት ነው። ሌላው ዩቲዩብ አናላይሲስ መጠቀም ማለት ነው። ዩቲዩብ አናላይሲስ ጋር ስትገቡ እንግዲህ የኔ ቪዲዮ ያየው ሰው በየትኛው ነው? በትራፊክ ሶርስ ነው ወይስ በሪተርኒንግ ቪው ነው ወይስ ደግሞ አቨሬጅ ቪው ዱሬሽን ነው ወይስ ደግሞ በተምኔሌ በመሳብ ነው የሚለውን በየጊዜው ቼክ ማድረግ አለባችሁ ማለት ነው። አናላይሲስ ገብታችሁ ማለት ነው። እንደ አጠቃላይ ለጀማሪ እንግዲህ የምመክረው ስትራቴጂ ከ2 እስከ 3 ሎንግ ቪዲዮ መልቀቅ አለበት በሳምንት ውስጥ ማለት ነው። ከ4 እስከ 7 የሚደርስ ሾርት ቪዲዮ መልቀቅ አለበት። እያንዳንዱ ሎንግ ቪዲዮ ጥሩ ተምኔል ሲደመር ታይትል ሊኖረው ይገባል ማለት ነው። እንዲሁም ኢንድ ስክሪን መጠቀም ቪዲዮአችሁ ኢንድ ላይ ከዚህ በፊት ያለውን ቪዲዮ ኢንተግሬት ማድረግ ወይም ማስተሳሰር፣ ይህ ሰው በቀላሉ ያንኛውን ቪዲዮ የማየት እድል እንዲኖረው ከፍ ያደርገዋል ማለት ነው። ስለዚህ ኢንድ ስክሪን መጠቀም ግድ ነው ማለት ነው። አናላይሲስ በየሳምንቱ አናላይሲሱን ቼክ አድርጋችሁ እንደዚህ አይነት ቪዲዮ ደግማችሁ መስራት ማለት ነው። እንደዚህ አይነት ቪዲዮ ይዘት ያላቸውን ብዙ ቪው ያላቸውን መስራት ይጠበቅባቸዋል ማለት ነው። ከዚህ ጋር እንደ ማስታወሻ የምትይዙት ነገር ምንም አይነት የሰው ኮንተንት እንዲሁም ኤአይ ቴክኖሎጂን መጠቀም የለባቸውም። የራሳችሁን ኦሪጂናል ኮንተንት ብቻ በመጠቀም ሞኔታይዝ መሆን ትችላላችሁ ማለት ነው። ቪዲዮውን ከወደዳችሁት ሰብስክራይብ